ሃንግማን ጎረቤታችን አሸንፈዋል። አርሰናል አሸንፈዋል። ሲቲ ነጥብ ጥሏል። አሁን ማንቼን እንደለመደችው በቀይ 10 ተጫዋች ነው የምንገጥመው። ዝም ብለን ብቻ ማለት ቀኑ እንዲያመል ብቻ እንቋጠራለን ማለት በ10 ተጫዋች ተሸነፍሽ አንቺ ዱቄትና ለማለት እንዲመቸን ማለት ገባ። ስለ ሲቲና ስለ አርሰናል አንዳንድ ቪዲዮ ሰርቶላችኋል። ሃንግማን ማሸነፉ ለምን ደስ እንዳለ ልንገርሽ። ሃንግማን ካሁን በኋላ ከሲቲ ጋር ጨዋታ ነው። ገባሽ አይደል? ከሲቲ ጋር ጨዋታ ስላለው ሞራልና አበረታታ ይገባል። እኛ የምንወስድበትን ወሰድን አይደል እንዴ? አርገን ወሰድን እኮ ምንፈልገውን ማኑ ገባሽ? ምንፈልገውን ስለወሰድን ማኑ አሁን ሃንግማን ለጎረቤት መቆም አለብህ። ትችላለህ። አስቶን ቪላን ደግሞ ብዙ ተስፋ እንዳትቆርጪ፣ ምክንያቱም አንቺም ከሲቲ ጋር አለሽ። ያራድዬ ልጅ አንቺን ትደገፊያለሽ። ከሲቲ ጋር ያለው ክለብ በሙሉ ማኑ እንደግፏል። ቶፕ 4 መግባት አለበት ሃንግማን። አስቶን ቪላ ምናምን ደጋፊዎቻችሁን ነው ምሽ ገባሽ አይደል? ኒውካስል ግዴታ ማንቼን በ10 ተጫዋች ገባርለ መጥቼ በቃ መተረብ አለብኝ። እነዚህ ሰዎች በጣም አፈሉ ገባርለ ዋንጫውን እንዳይበሉ ፈራውኝ፣ እንዳይበሉብን ዱቄቶቹን ላማ ነው